በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የክርስቶስ ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ልጆች፣ በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ቃል እንደምን ቆያችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ በቸርነቱ ደህና ነኝ እና በሰሞኑን እንደሰማነው በአርሲ ዞን በተፈጠረው ነገር በጣም አዝነናል፣ በጣም ተጎድተናል እና ለተጎዱ ለቤተሰባቸው ለሀዘን ለወደቁ እግዚአብሔር አምላክ መጽናናቱን ያድልልን። ላረፈችው ነፍስ ሰማዕት ለሆነችው ነፍስ እግዚአብሔር አምላክ መንግስተ ሰማያትን ርስተ መንግስቱን ያወርስልን። ዛሬ መጣሁት የአኬን ትምህርት እንድንሰማ ነው። የአኬ ግሩም የሆኑ ትምህርቶችን ጋብዛችኋለሁ እና ቤተሰብም እየሆናችሁ ተከታተሉ። ኢየሱስ የሚወዳችሁን ያህል ማንም ሰው እናታችሁ፣ አባታችሁ፣ ፍቅረኛ ማናቸውም አይወዳደር፣ አይነጻጸርም። ራሱ አይነጻጸርም። ኢየሱስ የሚወዳችሁን ያህል ማንም ሰው ሊወዳችሁ አይችልም። ኦኬ፣ የኢየሱስን ያህል ፍቅሩን ሊገልጽላችሁ የሚችል ማንም ሊትራሊ ማንም አይኖርም። ማንም ማለት ነው። ኢየሱስ አምላክ ሆኖ ነው የፍጡርን ስጋ ይዞ ለእናንተ ያለውን ፍቅር ለማሳየት ሲል ምን ድረስ ዝቅ ያለው? በፍጡራን እጆች በጥፊ ተመታው። ኢየሱስ ምን ያህል እንደሚወደን እግዚአብሔር ምን ያህል እንደሚወደን የተመለከትነው በእግዚአብሔር መልክ ይኖር የነበረው ያ ቃል መጥቶ ስጋን ይዞ በጥፊ ተመቷል። ለመስቀል ሞት እንኳን የታዘቡ መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ። እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ኢየሱስ ምናችን ነው? ተስፋችን ኢየሱስ ብቻ አለቀ እንጂ ዓለማዊ ነገር አይደለም። የሆነ ደስታን ፍለጋ ወደ ዓለም አይደለም መሄድ ያለብን። እውነተኛው ደስታ ያለው በጌታችን ነው። ለዛ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4 በጌታ ደስ ይበላችሁ የሚለው። ጳውሎስ ይህንን የሚናገረው የት ሆኖ ነው? እስር ቤት ሆኖ ውጭ ያሉትን ሰዎች በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ። አያችሁ፣ ደስታው ከጌታ ሲሆን የትም ቦታ ሆነ የትም ቦታ በቃ ማይነቀነቅ ነው። ምክንያቱም ደስታው ከዓለም አይደለም። ለጳውሎስ የቅዱስ ጳውሎስ ደስታው ዓለም አይደለችም። የቅዱስ ጳውሎስ ደስታው ጌታ ኢየሱስ ነው። ጌታችን ኢየሱስን ሁልጊዜ ፊታችን ልናደርግ ይገባል እና ደስታችን በክርስቶስ መሆን አለበት። ሰላም የምናገኘውም በክርስቶስ መሆን አለበት። በጣም እኮ ሰው ሲጨንቀውና ሲቸግረው ምናምን እኮ ሄዶ የሚጠጣ ሰው አለ። ከዛም በመስከር ውስጥ ሆኖ ያችን ነገር ለመርሳት የሚሞክር ሰው እኮ አለ። ክርስቶስ ልባችን ላይ ሲሆን ግን ከእንደዚህ አይነት ችግሮች ነፃ ለመውጣት የምንሄደው ወደ መጠጡ አይደለም፣ ወደ ጌታችን ይሆናል ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 አንድ መካከለኛ አለ ያለው ቁጥር 5 ላይ ከፍ ብላችሁ ሲያንበቡ ምን እንደሚለው ከቁጥር ላይ ጀምሮ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ እመክራለሁ። ለምን? እዛው ጋር ይመለሳል። ምን ብሎ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና፣ ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። ስለዚህ አንዳችን ለአንዳችን መጸለያችን፣ ምልጃን ማቅረባችን፣ መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው። ስለዚህ የቅዱሳን ምልጃ የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱ ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው። በመጥምቁ ዮሐንስ ስም የተጻፈ አንድ የገድል መጽሐፍ ነበረ እና እሱን ቤተክርስቲያን መርምራው አይታው በሲኖዶስ ደረጃ አወገዘችው። መጽሐፉን እንደ መጽሐፍ ማለት ነው፣ የሆነ ታሪኩን ሳይሆን ሙሉ መጽሐፉን አወገዘችው። እና ይህንን ይዘው አንዳንድ ፕሮቴስታንቶች ይኸው ታደሳችሁ እኮ እያሉ ነው። ያስብላል? አያስብልም። እንዴት? ቤተክርስቲያን አትታደስም ብለን ስንናገር ሃይማኖቷ ላይ ነው ወይም አስተምህሮዋ ላይ ነው። ትምህርቷ ላይ ወይም አስተምህሯ ላይ አንዲት ነጥብ እንኳን መጨመርም መቀነስም አትችልም። በነገራችን ላይ ቤተክርስቲያን ስልጣኑም የላትም። ይሄ ስልጣን ለሌርሰን አልተሰጠም። ምን አይነት ስልጣን? ከጌታ አንድ ጊዜ ፈጽሞ የተቀበለችውን ሃይማኖት ከፍም ዝቅም እንድታደርግ አልተሰጣትም። ከፍ ዝቅ የሚያደርግ ቢኖር ምንድነው? ከጌታ ይለያል፣ ይነጠላል። በነገራችን ላይ የፕሮቴስታንቱም ዋናው ጥያቄ እዚህ አስተምህሮ ላይ ወይም እዚህ ሃይማኖት ላይ እንጂ ገድላት ላይ አይደለም። የገድላትን ጉዳይ እዚሁ ሚዲያ ላይ ያሉ ምናምን ፕሮቴስታንቶች ያነሱታል። የሚያነሱበት ዋናው ምክንያት እንደው ምስኪን የዋህ ክርስቲያኖችን አስደንግጦ ከኤርሲያን ለማስወጣት እንጂ ዋናው የፕሮቴስታንቲዝም ኢሹ ዋናው ጉዳያቸው ሃይማኖታችን ላይ ነው፣ የድህነት ጉዳይ ላይ ነው፣ ምስጢራት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ነገረ ቤተክርስቲያን ላይ ነው። ምን እያልኳችሁ ነው? ቤተክርስቲያን ልትሳሳት አትችልም፣ ልትታደስ አትችልም የምንለው ሃይማኖት ወይም አስተምህሮ ላይ ነው። እነዚህ የገድላት ታምራት መጽሐፍት ግን በቤተክርስቲያን ውስጥ ያሉ ግለሰቦች፣ ተቋማት፣ ገዳማት ምናምን በእነርሱ የሚዘጋጁ መጽሐፍት ናቸው። የሆነ ቅዱስ አባትን ታሪክ ይጽፋሉ። ሲጽፉ እነሱ ሊሳሳቱ ይችላሉ? ይችላሉ። ስህተት ካለ ቤተክርስቲያኒቱ ልክ አሁን እንዳደረገችው ሙሉ በሙሉ አንድን መጽሐፍ ልታወግዝ ትችላለች። አሊያም ደግሞ መጽሐፍ ውስጥ ያሉ የተለያዩ ታሪኮችን ልታርም ትችላለች፣ ቆርጣ ልታወጣ ትችላለች። ከእንደዚህ መጽሐፍት ላይ ማለት ነው። ሰው ከዚህ አንጻር እንመለከተው ይገባል። አትታደስም
ልትሳሳቱም አትችልም። ምን ላይ? አስተምህሮ ላይ